ለልጆቼ ያልከው ይውጣ። ለልጆቼ ያልከው ይውጣ። ለልጆቼ ያልከው የተጠበቀው ገሃድ ይውጣ። ፈውስ ገሃድ ይውጣ። ፈውስ ገሃድ ይውጣ። አምልኮ ገሃድ ይውጣ። የተጠበቀው የተቀመጠው በሰው መካከል የቆምክለት ይባገነ ባዶረ ሻባዱ ረበገነ ለጎረበለ ማንዶስ ተከራክረ ቆምክለት አምልኮ ተከራክረ ቆምክለት ፈውስ ተከራክረ ቆምክለት የተቀመጠ ወደ ገሃድ ይውጣ። ልጆች እየተቀበሉ ይውጡ። ሽታ የሆነ ነገር በሕይወት ይኑር። መስቀል ይጀምር። መስቀል ይጀምር። የሕይወት ለውጥ ይሁን። የሕይወት ለውጥ ይሁን። የብዙዎች መነሳት ይሁን። የብዙዎች ለውጥ ይሁን። የእምነት ለውጥ ይሁን። የእምነት ለውጥ ይሁን። የእምነት ለውጥ ይሁን። ለልጆቼ የማያዳላው አምላክ ለልጆቼ ፈውስ ለልጆቼ ለልጆቼ ተሸሽጌአለሁ። ለልጆቼ አስቀምጫለሁ። ዛሬ በጌታ በኢየሱስ ስም ወደ ገሃድ ይውጣ። ድካም ይመታ። ድካም ይመታ። ዛሬ በኢየሱስ ስም የድካም መንፈስ ይንከባለል። የድካም መንፈስ ይንከባለል። ዛሬ የድካም መንፈስ በሕዝብ ላይ ይንከባለል። እምነትን ሽባ ያደረገ ጸጋን ሽባ ያደረገ የወንጌል ኃይልን ሽባ ያደረገ በጌታ በኢየሱስ ስም ይንከባለል። ከዳን እስከ ቤርሳቤ ኃይል ይውጣ። ከሰማርያ ኃይል ይውጣ። በኢየሱስ ስም ከኢየሩሳሌም ኃይል ይውጣ። ዛሬ ኃይል ከሕዝብ ይውጣ። በዓለም ጫፍ የሚሰበክ ነገር ይውጣ። እስከ ዓለም ጫፍ ሂድ የተባለበት ጉልበት ይውጣ። ዛሬ የአድሬስ ለውጥ ዛሬ የአድሬስ ለውጥ የታጠቁ የሚራመዱበት መንገድ፣ የተቀደሱ የሚሄዱበት መንገድ፣ ሴፍ የተያዙ የሚወጡበት መንገድ፣ የማይቀዋወም ሴፍ፣ የአዛኤል ሴፍ፣ የኢዩ ሴፍ፣ የኤልሳ ሴፍ፣ እየመታ የሚያልፍ ሴፍ፣ እየመታ የሚጥል ሴፍ በኢየሱስ ስም ዛሬ ለጉባኤ ታደለ። የእግዚአብሔር ቃል የእግዚአብሔር ቃል ቅጥር የሚነቅል ድምፅ ቅጥር የሚነቅል ድምፅ በኢየሱስ ለዚህ ጉባኤ ተለቀቀ። ለዚህ ጉባኤ ተለቀቀ። የሚነገር ከዳር እስከ ዳር የሚነገር እስከ ምድር ጫፍ የሚነገር የወንጌል ኃይል የልጁ ኃይል ምልክት ያለው ምልክት ያለው ቤት ፈውስ የተደረገበት ቤት ለውጥ የመጣበት ሕይወት ሞት የተከደነለት ቤት ኃጢአት የተነሳበት ቤት አባ ክፉ ነገር ያስወገደበት ቤት ዛሬ የዚህ ቤት መነጋገሪያ ይወጣል። ዛሬ የዚህ መቅደስ ንግግር ይወጣል። የአምላክ ክብር ይወጣል። ከቤት የአምላክ ክብር ይነገራል። መነጋገሪያ ይሆናል። አንተ ትውልድ ንጉሥ ሊመጣ መካከለኛ ይሆንክ፣ ንጉሥ ሊመጣ ለሚረከበው ትውልድ የምታገለግል አገልጋይ፣ ንጉሥ ሊመጣ ለሚዘጋጅ ትውልድ የምታዘጋጅ አገልጋይ፣ ትውልድ ሲመጣ ፊቱን ፊት ለምታይ አገልጋይ ይባጋስ ዶራዳጋስ ረበገረደ ለቦላባላማንዶስ ዛሬ አዳማኝ ሕዝብ ይወጣል። አዳማኝ ሕዝብ ይወጣል። ምድር የለቀቀ ሕዝብ ይወጣል። ሰፈር የለቀቀ ሕዝብ ይወጣል። ጎሰኛ ያልሆነ ሕዝብ ይወጣል። ዘረኛ ያልሆነ ሕዝብ ይወጣል። ዘሩ ከሰማይ የሆነ ሕዝብ ይወጣል። ዘሩ ሰማያዊ የሆነ ሕዝብ ይወጣል። ዘሩ ከሰማይ የሆነ ባጋሳዶስ ሴፍ በእጁ የያዘ ቀንቶ የኪዳን ሕዝብ የሚያሳልፍ የጨለማውን ኃይል የሚመታ የጨለማውን ጉልበት የሚመታ የኪዳን ሕዝብ ይዞ የሚወጣ የኪዳን ሕዝብ የሚያሻግር የኪዳን ሕዝብ የሚያሻግሩ አገልጋዮች የኪዳን ልጆች ይዞ የሚሄዱ አገልጋዮች ለንጉሥ የሚያዘጋጁ ለንጉሥ ሙሽራ የሚያዘጋጁ ለንጉሥ ሙሽራ የሚያዘጋጁ ዛሬ እግዚአብሔር ኃይለኛ የእምነትን ኃይል በዚህ ጨምሯል። በአገልጋዮች ውስጥ ጨምሯል።
ሽባ የሆነ እምነት ተነስቷል። አንተ ከፍ ስትል ዛሬ የሚጥል ተመታ፣ ተመታ፣ ተመታ። ትጥቅ አስፈታ ተመታ፣ ትጥቅ አስፈታሽ ተመታ፣ ከጓዳ ተመታ፣ ከትዳር ተመታ፣ ከልጆች ተመታ፣ ከአገር ተመታ፣ ከዚህ ምድር ላይ ተመታ። ስለ አንተ ከነገሥታት ተመታ። ጥቂት ሕዝብ ነው ከሕዝብ ወደ ሕዝብ ያልፋል። ጥቂት ሕዝብ ነው። ስለ እነሱ ነገሥታቱን እገሥጻለሁ። ስለ እነሱ የእህልን ኃይል እሰብራለሁ። አንተ ሕዝብ ስለ አንተ ነገሥታት ይገሥጻሉ። ስለ አንተ የእህል ኃይል ይሰበራል። አንተ ሕዝብ ታልፋለህ። አንተ ሕዝብ ትሄዳለህ። ዛሬ በሮች በፊታችሁ ክፍት ናቸው። ልታሻግሩ በጨለማ ያሉትን ልታወጡ የወንጌል እሳት፣ የወንጌል እሳት ተናገርልኝ የተባልክ፣ ተናገርልኝ የተባልክ፣ ተናገርልኝ የተባልክ የምስራችው ቃል ተናገርልኝ የተባልክ በሞት ላይ በሕይወት እንድንሆን ትውልድ ላይ ተናገር የተባልከው ዛሬ ጨለማ ተመታ። የተያዙ ጴጥሮሶች ተለቀቁ። የተያዙ ጴጥሮሶች ተለቀቁ። ለእስር የተመቻችሁ፣ ለሞት የተመቻችሁ፣ አውልቆ የተኙ፣ ትጥቅ የፈቱ ዛሬ በኢየሱስ ስም እግዚአብሔር በሮችን በረከተ። የሰደድ እሳት፣ የሰደድ እሳት፣ የሰደድ እሳት በአምላክ ኃይል የሚራመድ በንጉሡ ጉልበት የሚራመድ የኪዳንን ኃይል ያሰረ ቤተ ክርስቲያን ማንም አይቻላትም አይችላትም የተባለው የትንቢቱን ድምፅ አስወላልቆ ያሰረ በአንተ እሰራለሁ የተባለውን አስወልቆ ራቁት ያሰረ ለነገ ሞት የደገሰ ያዕቆብን የበላ ዛሬ አትበላም። ዛሬ አትበላም። ትንቢት አይበላም። መገለጥ አይበላም። ዘርህ አይበላም። ቤትህ አይበላም። ትዳርህ አይበላም። አገልግሎትህ አይበላም። ጩኸት አለ። አገልግሎትህ አይበላም። ቤተ ክርስቲያን አትበላም። ጩኸት አለ። ጩኸት አለ። ጩኸት አለ። መልአክ ገባ ያድንህ። መልአክ መጣ ያድንህ። በላተኛውን የሚመታ እንዴት እንደሚገድል ያውቀውን የሚመታ እንዴት እንዳጠፋ ያወቀውን የመታ የራሱ ክብር ያስኖረውን የሚመታ መልአክ ገባ፣ ቤት ገባ። የፈራኸው ዳነ፣ የፈራችው አመለጠ፣ የሰጋሽበት አመለጠ፣ የፈራኸው አመለጠ። ስብከት ቀጠለ፣ ትንቢት ቀጠለ፣ አገልግሎት ቀጠለ፣ መስዋዕት ቀጠለ፣ መብዛት ቀጠለ፣ መዋለድ ቀጠለ። እግዚአብሔር ዛሬ ብዙ ጴጥሮሶችን ይዞ ወጣ። የወንጌል ሰራዊት ይዞ ወጣ። ብዙ ወጣት ይዞ ወጣ። ብዙ አገልጋይ ይዞ ወጣ። አንተ ለሌላው ሰው አትበላም። በጸሎት ማነስ እንደተበላ ከዚህ በኋላ አትበላም። ከዚህ በኋላ የጸሎት እሳት እዚህ ቤት ይወድቃል። የጸሎት ኃይል እዚህ ቤት ይወድቃል። ትሰፋለህ፣ ትሰፋለህ፣ ትወርሳለህ። የእግዚአብሔር ክብር በአንተ ላይ ነው። የእግዚአብሔር ክብር በአንተ ላይ ነው። ያንተ ለምልሟል። በትሯ ልዩ ነች። ያንተ ልዩ ነው። በትር ልዩ ነው። ምልክት አለው። ያፈራ ነው። ያበበ ነው። ሌላውስ ባነስ ያለው ነው። የሚበላ ሕይወት፣ ሌላው ሲሸተው የሚያውቀው ሕይወት ልዩነት ይሆናል። እግዚአብሔር እንዲህ ይለኛል፣ ልዩነት ይሆናል። የሚቀጥለው ዘመን የልዩነት ዘመን ነው። የሚቀጥለው ዘመን ትጥቅ የምታጠቅበት ዘመን ነው። አገልጋይ ሆይ የትንቢቱ ቃል የሚሰራበት ዘመን ነው። ተግዳሮቶች የሚሰበሩበት ዘመን ነው። ጨለማ ሰብረህ የምታልፍበት ዘመን ነው። ውሸት ውሸት የምትልበት ዘመን ነው። በቅድስና የምትከብርበት ዘመን ነው። የአምላክህ እግር የሚራመድበት ዘመን ነው። በቤት እግዚአብሔር ሰው የሚሆንበት ዘመን ነው። የወንጌል ዘመን፣ የወንጌል ዘመን የሰደድ እሳት የሚሆንበት፣ የሰደድ እሳት የሚሆንበት፣ በበቀለኞች የሚበቀልበት፣ በተቆጪዎች የሚቆጣበት፣ ሴፍ ወደ ራስ እንዳታዞር የኢዩ ሴፍ
አዛኤልን አይመታም። እስቲ አይመታም በለው። አይመታም። እስቲ አይመታም በለው። አይመታም። አይመታም። አይቃወምም። አንድ ነው የሚመታው። አንድ ነው የሚመታው። አንድ ብቻ ነው የሚመታው። እግዚአብሔር የሚቆጣበት ትይዩ ነው ሄዶ የሚቆጣው። የበቀል ኃይል ዛሬ እዚህ ቤት ላይ አረፈ። የበቀል ኃይል አረፈ። ሴፍ ጨበጣችሁ። የማይቃወም ሴፍ ዞሮ ጠላት የሚቆርጥ ዞሮ ጠላት የሚቆርጥ ዞሮ እግዚአብሔርን ወገን ያሸማቀቀውን የሚቆርጥ ዞሮ የእግዚአብሔርን መንፈስ ሽታ ያጠፋውን የሚቆርጥ ዞሮ እውነት የሆነውን ሐሰት የሚቆርጥ ዞሮ ለንጉሱ ከተማ የሚያጸዳ ዞሮ ሊባጋስ አንዶላ ገባጋስ የተሰራ ምሽግ የሚያፈርስ ዛሬ እግዚአብሔር የጉባኤ እንዲህ አድርጎታል። እንዲህ አድርጎታል። የበቀሉ ቁጣ ቀን የሚቆጣ ሰራዊት፣ የበቀል ቁጣ የሚቆጣ ሰራዊት፣ የመጨረሻው ሰራዊት ንጉሥ ሊመጣ ዛሬ ሊመጣ ይችላል፣ አናውቅም። ነገ ሊመጣ ይችላል፣ አናውቅም። ነገር ግን አይን ለአይን ሊተያይ እንደተዘጋጀ ትውልድንም እንደዛ እንደሚያዘጋጅ አገልጋይ ሌላውንም የምናገለግል እንዲህ ሆነን እንድንቀርብ የእግዚአብሔር መንፈስ በኃይል ዛሬ እዚህ ቤት አለ። ብዙ ለወንጌል እሳት የነደደባቸው ሰዎች ከዚህ ጉባኤ ይነሳሉ። በኃይል ልባቸው ስለ ክርስቶስ የሚቃጠል እግዚአብሔር የመጨረሻው የሚፈልገው የልቡን አጀንዳ ሊያደርግ በፈለገ ጊዜ የሚነሳውን ትውልድ ፈልጓል። ስለምንም አይደለም፣ ስለ ኑሯችን አይደለም፣ ስለምናችንም አይደለም። የመጨረሻው ዘመን ሃሌሉያ። ዛሬ ምድር ልቀቅ እስቲ፣ ዛሬ ሰፈር ልቀቅ እስቲ፣ ዛሬ በማታውቀው መንገድ ሂድለት እስቲ፣ ዛሬ እስቲ ልቀቅ፣ ሰፈር ልቀቅ እስቲ፣ ዛሬ ዛሬሽን ልቀቅ እስቲ፣ ዛሬ ሮሮ ልቀቅ እስቲ፣ ዛሬ ጓዳ ጓዳ ልቀቅ እስቲ። የእግዚአብሔር ኃይል ይገለጥ። እግዚአብሔር ሰፈር በሚለቅ ትውልድ ሊሰራ ዝግጁ ነው። ዝግጁ ነው። ሰፈር በለቀቀ ትውልድ፣ የራሱ በተወለት ትውልድ፣ ማንነቱ በለቀቀለት ትውልድ ንጉሱ ተዘጋጅቷል። ተዘጋጅቷል። ጴጥሮስን የያዙ ሰንሰለቶች በእጅም በእግርም ላይ ያሉ አጠገቡም ያሉ ሰዎች የብረት መዝጊያዎች እንዳልቻሉ ሕይወታችሁ ላይ የታጠረ አጥር ዛሬ ተሰባበረ። በበሽታ አትደርስ ብሎ ያለ ተሰባበረ። በደም ያለ በሽታ በኢየሱስም ቀለጠ። በኢየሱስም ቀለጠ። የሚሄድ ሰራዊት ፊት የቆመ የትኛውም መቀጠሪያ ዛሬ ይሰበር። የብረት መወርወሪያ ይቆረጥ። በደም ያለ ደዌ አሁን ይመታ። በኢየሱስም ይመታ። በኢየሱስም ይመታ። አገልጋይ የሚያቆም መንፈስ ይመታ። የተጠራን የሚያቆም መንፈስ ይወጋ። የበሽታ ኃይል አሁን የከሰመ ይሁን። ስሩ የተነቀለ ይሁን። ለመሄድ እንደተጠራ ለመጨረስ መንገዱን እንደተጠራ አገልጋይ ዛሬ ተፈተተለቀቅ። ጨረስኩ የምትልበት ጉልበት ይለቀቅብህ። ጨረስኩ የምትልበት ጉልበት ይለቀቅብህ። ሩጫዬን ፈጸምኩ የምትልበት ጉልበት ይለቀቅብህ። በመንገድ ትንቢት መሃል የገባ ዛሬ በኢየሱስ ስም እሾህ የተነቃቀለ ይሁን። ጥቃቅን ቀበሮች ይጠመዱ። በሽታ የሆነ ነገር አሁን ብን ብለው ከሰውነታችሁ ይልቀቅ። አሁን ብን ብለው ይልቀቅ። ወደ ሆስፒታል የሚነዳ መንፈስ አሁን ይመታ። ተከራክራ ፈውሷን እንደተቀበለች በጌታ በኢየሱስ ስም የሚታወቅ ነገር በጓዳችሁ ሕያው ይሁን። የሚታወቅ ነገር ሕያው ይሁን። የሚታወቅ ነገር ለቋችሁ ይሂድ። መንፈስ ቅዱስ ይሄን ስላደረግ አከብርሃለሁ። ለወንጌል ልጆችን ልብ ስላስነሳ ጴጥሮስን ደጆች ከፍተህ እንደለቀቀው ለነገርከው ለዛ ለትንቢት ድምፅ እንዳቆምከው መንገዱን እንዳስጨረስከው እዚህ ጉባኤ የእያንዳንዳችን ሕይወት
በኢየሱስ የምንጨርስ አገልጋዮች ስላደረግን ዛሬ ተባረክ። በምክር ስለመጣ ተባረክ። ታላቅ እምነት ስለወጣ ተባረክ። ታላቅ ሰው ነው የሚያስብለው ቃል ስለመጣ ተባረክ። ፊት ላይ እስከ መጨረሻ የሚጸና ስሙን የሚያስቀይር ሰራዊት ዛሬ በዚህ መንፈስ ስለመጣ ወደዚህ ጉባኤ እናመሰግንሃለን። ስለነገርከን ተባረክ። ሁሉ አንተ ፊት ደካማው ስለሚበረታ ስም የሌለው ስም ስለሚኖረው አባ ሌላ ዘር የሆነ ከዘር ተቀላቅሎ ሽታው ስለወጣ አመሰግንሃለሁ። የአንተን መካፈል ስለቻሉ በእምነት እንደጸኑ ስላስተማርከን እናመሰግንሃለን። ክብሩን አንተ ውሰድ። በኢየሱስ እጅ ቤተ ክርስቲያን በብዙ አቅጣጫ ስላሰፋት ለመሪዎቿ ለአገልጋዮቿ ሁሉ ይህን ብርታትና ኃይል ስለሰጠ በመሠዊያ ላይ የሚነድ እሳት ከእያንዳንዳቸው ቤት ስለማይጠፋ እግዚአብሔር ሆይ ያስታጠቃቸው ሰይፍ ጠላትን ስለሚቆርጥ በክርስቶስ ኢየሱስ ስም አመሰግንሃለሁ፣ እባርክሃለሁ።